ሰላም እንዴት ናችሁ? ዛሬ ደግሞ አንድ በትሬዲንጋችሁ ላይ አንድ ቫልዩ አድ የሚያደርግላችሁ ነገር ልንገራችሁ። እሱ ምንድነው? ቮሊዩም ፕሮፋይል። ቮሊዩም ፕሮፋይል ምንድነው? ጀስት ከትራዲሽናል ካንድል ስቲኩ ጀስት ያውን ቤሪሽ ካንድል እንደሆነ እናውቃለን፣ ግን እዚህ ውስጥ ያለው ቮሊዩም ምን ያክል ነው የሚለውን በቁጥር ያሳየናል። ምን ያክል ባየር አለ፣ ምን ያክል ሴለር አለ ምናምን የሚለውን ኢንዲኬት ያደርግልናል ማለት ነው። እዚህ ካንድል ላይም እንደዚሁ፣ እዚህ ቡሊሽ ካንድል ላይም ሲሆን እንደዚሁ እና ከስትራቴጂያችሁ በተጨማሪ ይሄ ቮሊዩም ፕሮፋይል አንድ ቫልዩ አድ ያደርግላችኋል። እኔ ዛሬ ባክ ቴስት ሳደርግ በቃ ክሊርሊ ያገኘኋቸውን ቫልዩዎች ነው ማሳያቸው። የምሬ ነው ምላቸው። ምክንያቱም እዚህ ካንድል ውስጥ ምን አለ? የሴለር አለ፣ የሴለር ኢምባላንስ አለ፣ የባየር ኢምባላንስ አለ፣ ኤግዞሽን አለ፣ አብዞርቢሽን አለ። ማለት እኛ በእንትናችን ሊኩዊዲቲ ስዊፕ የምንለው ማለት ነው። እሱን ነገር ማርኬት ይሄ ቮሊዩም ፕሮፋይል በጣም ጥርት አድርጎ ያሳያችኋል ማለት ነው። በዚህ በቮሊዩም ፕሮፋይል እና ፉትፕሪንት የሚባል አለ። እሱን ፉትፕሪንቱ ኤግዛክት የሆነ ስንት ባየር አለ፣ ስንት ሴለር አለ፣ ዴልታ ዲፈረንሱን ያሳያችኋል። ዴልታ ዲፈረንስ ማለት ምንድነው? የባየር እና የሴለር ምን ያክል ናቸው ቮሊዩማቸው ማለት ነው። ለምሳሌ ባየሮቹ ዶሚናንት ካደረጉ ያ ፖዚቲቭ የሆነ ዴልታ ዲፈረንስ ይኖረዋል። እንደገና ደግሞ ኔጌቲቭ ዴልታ ዲፈረንስ ካለው ሴለሮቹ ዶሚናንት ናቸው ማለት ነው። እዛ ፉትፕሪንቱ ላይ ምን አለ መሰላችሁ? ስታክድ ኢምባላንስ አሉ በባየርም በሴለርም መካከል ማለት ነው። ያን ነገር እኛ ለምሳሌ ቢሲ እና ሲቢ የምንለው ማለት ነው፣ ሴል ሳይድ ኢምባላንስ ባይ ሳይድ ኢንኤፊሺየንሲ የምንለውን ኤግዛክት ነምበራቸውን ያሳየናል እና which is በጣም ቫልዩ አድ ያደርግላችኋል። ስለ ፉትፕሪንቱ አሳያችኋለሁ፣ ላይቭም ታገኙታላችሁ ዩቲዩብ ላይ። ዛሬ ግን የቮሊዩም ፕሮፋይል ላሳያችሁ። እንደምታዩት የቮሊዩም ፕሮፋይል ፒኦሲ ያለው ፖይንት ኦፍ ኮንትሮል፣ ቫልዩ ኤሪያ ሃይ፣ ቫልዩ ኤሪያ ሎው አለው። እሱን ነገር እንዴት አድርጋችሁ አይደንቲፋይ እንደምታደርጉ እና ከስትራቴጂያችሁ በተጨማሪ እንዴት ራሳችሁ ላይ የራሳችሁ ስትራቴጂ ላይ ቫልዩ አድ እንደምታደርጉ አሳያችኋለሁ። ለምሳሌ ይሄ ባክቴስት ሳደርግ ያገኘሁት ነው እንጂ ሪካፑን ቪዲዮ ሰርቼላችኋለሁ። ሎዝም አለ ዊንም አለ። ግን እንዴት አድርጋችሁ ሎሳችሁን ሚኒማይዝ እንደምታደርጉ ነው ማሳያችሁ። ምንድን ነበረ በቴክኒካላችን አንቲሲፔት ስናደርግ የነበረው ማርኬት ይሄ እንደምታዩት ዴይሊ ኦርደር ብሎክ ነው። የዚህን የዴይሊ ኦርደር ብሎክ ዲስካውንት ኤሪያ ላይ ከመጣልን በኋላ ወደ ባይ እናያለን ነው ኮንሴፕታችን። ቤሪሽ ከሆነም ዲስክ ፕሪሚየም ላይ ከመጣ በኋላ ሴል ለማየት ማለት ነው። እንደምታዩት የዚህ የዴይሊ ኦርደር ብሎክ እንደምታዩት ሎውን ለወስዷል ማለት ነው። በጣም ዲስካውንት ኤሪያ ላይ ገብቶልን ነበረ። ከዚህ በኋላ ምን ማየት እንችላለን? ማርኬታችን ቡሊሽ እንደሆነ አንቲሲፔት እናደርጋለን ማለት ነው። ወደ 4 አወር እንግባና እኔ 4 አወር ላይ ስንገባ አሁን ይሄ ባክቴስት ሳደርግ ያገኘሁትን ነው ማሳያችሁ። እንዴት አድርጋችሁ እንደምታሰምሩ ማሳያችኋለሁ። ቮሊዩሞች እንዴት አድርጋችሁ እንደምታስቀምጡ እዚህ ጋር ስመጣ እንደምታዩት ይሄ የፕሪቪየስ ዊክ ሎው ነው። ሎውን ወስዶታል። እንደምታዩት የቪ ሼፕ ፈጥሮልናል ማለት ነው። የማርኬት ሜከር ባይ ሞዴላችን እዚህ ጋር ተፈጥራለች ማለት ነው። እኛ ምንድነው ኒውዮርክ ላይ ነው የምንገባው። 1 አወር ላይ ደግሞ ያለንን ነገር እናያለን። 1 አወር ላይ ምን አለ? እንደምታዩት ይሄ እቺ ካንድል ሊኩዊዲቲ ወስዳ ዘጋጅ። ይሄ ምንድነው? በእኛ ሪጀክሽን ብሎክ አንደኛ ሊኩዊዲቲ ወስዶልናል፣ ሁለተኛ ይችን ሪጀክሽን ብሎክ አግኝተናል። ከዛ በኋላ ወደ ኢምባላንስም አለ። እዚህ ጋር ላሳያችሁ። እዚህ ጋር ያያችሁት
ሶ አሁን እዚህ ጋር በፉትፕሪንት ብታዩት ማለት ነው ምን ያክል ኢምባላንስ አለ የሚለውን ያሳያቸዋል። ምን ያክል ስታክድ የሆነ ባይሳይድ ኢምባላንስ አለ የሚለውን ያሳያቸዋል። እሱን ቪዲዮ ሌላ ጊዜ ይሰራላችኋለሁ። ሶ ወደ 15 ሚኒት ላይ እንወርዳለን። ሶ 15 ሚኒት ላይ ከወረድን በኋላ እንደምታዩት ማርኬት እዚህ ጋር የተከፈተበት ነው። ከ18 ጀምራችሁ ማድረግ ትችላላችሁ። እኔ ግን ከ23 እና ከ24 ወይንም ከ00 ስል ነው ማሰምረው። ለምሳሌ ከ20 ይሄ ነው ሚድናይት። ሶ ከዚህ ጀምራችሁ ማስመር ትችላላችሁ። ሶ ፖይንት ኦፍ ኮንትሮላችሁን ታገኛላችሁ። ፒኦሲያችሁን፣ ቫልዩ ኤሪያ ሃይ፣ ቫልዩ ኤሪያ ሎዋችሁን ማለት ነው። ሶ ከዚህ ጀምራችሁ እስከ ኒውዮርክ እስከዚህ እስካለበት ታሰምራላችሁ። ከዛ በኋላ ይሄ ቫልዩ ኤሪያ ሎ ነው፣ ይሄ ቫልዩ ኤሪያ ሃይ ነው። ሶ አንደኛ ማርኬት ሊኩዊዲቲ ወስዶልናል፣ ሪጀክሽን ብሎክ አግኝተናል እዚህ ጋር 1 ሃወር። እንደገና ከፕራይሳችን ከቫልዩ ኤሪያ ሎ ላይ ነው። ሶ እንደምታዩት እዚህ ጋር ቮሊዩሙ ሎ ነው። ከዛ በኋላ እየመጣችሁ ስትሄዱ እዚህ ጋር ቮሊዩሙ እየጨመረ አያችሁ። ሶ ይሄ የሴለር ቮሊዩም ነው፣ ይሄ ባየር ቮሊዩም ነው። ሶ እዚህ ጋር ከቫልዩ ኤሪያ በታች ስለሆነልን እኛ ባያዛችንም ቡሊሽ ነው። ሪጀክሽን ብሎክ አግኝተናል፣ ሊኩዊዲቲ ወስዶልናል፣ የፕሪቪየስ ዊክ ሊኩዊዲቲ ወስዶልናል። ሶ እዚህ ጋር አኪሙሌት ሲያደርግ የነበረው ሊኩዊዲቲ ከወሰደ በኋላ እንደምታዩት እቺ ሪጀክሽን ብሎክ ብለን ያሰመርናት ነች። ሶ ይሄን እንደ ኢምባላንስ ነው ይሄን አሁን ኢንቨርስ አድርጎ መጥቶ ሲወስደው ኢንትሪያችንን መውሰድ እንችላለን ማለት ነው። ሶ ከዚህ በፊት ምንድን ነበር የምናደርገው? እዚህ ጋር የ930 ፈርስት ፕሬዘንት ፌር ቫልዩ ጋፕ አለኝ። ሶ እዚህ ጋር እናስቀምጣለን፣ ባይ እናያለን። ከዛ በኋላ ይሄ ሪላቲቭ ኢኳል ሎዎች ስላሉ ማርኬት መጥቶ ያስወጣናል ማለት ነው። ግን ካስወጣን በኋላ ወደኛ ዳይሬክሽን ይሄዳል። ሶ ፒኦሲያችንን ቼክ እናደርጋለን። ፒኦሲያችን ይሄ ነው። ፒኦሲያችን ያለ ምን ላይ ነው? እንደምታዩት ይሄ ፒኦሲ ነው፣ ፖይንት ኦፍ ኮንትሮል ነው። እንደምታዩት ማርኬት መጣ፣ ሊሰብሩ አልቻለም፣ መጣ፣ ሊሰብሩ አልቻለም፣ መጣ፣ ሊሰብሩ አልቻለም። ከዛ 930 ሲከፈት ማርኬት ወሰደ፣ ሪላቲቭ ኢኳል ሎዎችንም ወሰደ። እንደምታዩት ይሄን የፕሪቪየስ ዊክ ሎውን ወሰደልን። ከወሰደ በኋላ አንደኛ 1 አወር ሪጀክሽን ብሎክ ሰጥቶናል። ሁለተኛ ይችን እንደ ኢምባላንስ አድርገን መውሰድ እንችላለን። ኢንቨርዥን ፌር ቫልዩ ጋፕ አድርገን መውሰድ እንችላለን። ከዛ እኛ የት ነው ትሬድ የገባ ነው? ይሄ ኦርደር ብሎክ ካለ ባክ ቴስቱ ነው ያሳየዋችሁ። ባክ ቴስት ላይ የገባውት ነው። ሶ እንደገና እዚህ ጋር ኢምባላንስ አለ፣ እዚህ ጋር ነበር ያስቀመጥኩት። ሶ እንደምታዩት ይሄ ሊኩዊዲቲ ስለወሰደልን ስቶፕ ሎዛችንን እዚህ ጋር ማምጣት አይጠበቅብንም። ማድረግ እንችላለን፣ ግን ሎ የሆነ አራር እናገኛለን። ሴፍ ለመሆን ግን እዚህ ጋር ማምጣት ትችላላችሁ። ሶ እዚህ ጋር ወሰድ ነው። እንደምታዩት እዚህ ጋር 10:55 ነው። ኦልሬዲ ወደ 11 ሰዓት ሊገባ ነው ማለት ነው። ሶ እዚህ ጋር አድርገን ኢንትሪያችንን ኤግዚታችንን ደግሞ እዚህ ጋር ማድረግ እንችላለን። ይሄን ሃይ ከወሰደልን በኋላ ማለት ነው። ምክንያቱም እዚህ ጋር አሁን ስማርት መኒ ሪቨርስ አላችን ላይ ነው ያለው። ይሄ ፕሪቪየስ ዊክ ሎው ወስዶልናል፣ ቪ ሼፕ ሰጥቶናል ማርኬቱ። ሶ እንደዚህ አድርገን ፒኦሲ እንደምታዩት እዚህ ጋር ያያችሁት በጣም ሃይ የሆነ ቮሊዩም አለው። ይሄ ቮሊዩሙ ከዚህ ይበልጣል። ሶ ይሄ ትንሽ ቮሊዩም ነው፣ እየጨመረ መጣ፣ ከዛ እየቀነሰ ሄደ። ስለዚህ ፒኦሲያችን እዚህ ጋር ነው ማለት ነው 930 የተከፈተበት ጊዜ። ምክንያቱም እዚህ ጋር አሁን ሴል ሊሚት ያስቀምጣሉ፣ እዚህ ጋር ባይ ሊሚት ያስቀምጣሉ። ሶ ማርኬት እንደምታዩት ፒኦሲ ሃይ ቫልዩ ኤሪያ ሃያችን ይሄ ነው፣ ቫልዩ ኤሪያ ሎዋችን ይሄ ነው። ስለዚህ ፒኦሲያችን ይሄ ነው፣ ፖይንት ኦፍ ኮንትሮል ማለት ነው። ስለዚህ ላት ኦፍ ቮሊዩም ያለ እዚህ ውስጥ ነው ማለት ነው፣ እዚህ ፒኦሲ ውስጥ ማለት ነው። ሶ እኛ ወደ ባይ የምናይ ከሆነ ከቫልዩ ኤሪያ ሎ በታች ማርኬት መምጣት አለበት። ሶ ምንድን ያደረገው የኛ ከቫልዩ ኤሪያ ሎ በታች መጣልን። ከዛ በኋላ ኢንትሪያችንን ወሰድን ማለት ነው። ይሄ በባክ ቴስት ያገኘሁት ነገር ነው።
ሁለተኛ ደግሞ ቀጣይ ቀንም እንደዚሁ በያዛችን ወደ ቡሊሽ ተቀይሯል። ሶ ማርኬት ከዚህ ጀምረን ነው ያሰመር ነው። ከዛ በኋላ እስከ 9 ማለት ነው እስከ ኒውዮርክ ታሰምራላችሁ ሴሽን ሊኩዊዲቲያቸውን ማለት ነው። ከዛ ማርኬት እንደምታዩት እዚህ ጋር ያለውን ኢምባላንስ መጣ ወሰደልን። 930 የተከፈተ እዚህ ጋር ነው፣ ግን 930 እንደተከፈተ አልሄድም። ስለዚህ ማርኬት ምን ላይ ነበር የነበረው? እንደምታዩት ይሄ ቫልዩ ኤሪያ ሎው ነው፣ ይሄ ቫልዩ ኤሪያ ሃይ ነው። እዚህ ጋር ፒኦሲያችን አለ ማለት ነው። ስለዚህ ማርኬት ፒኦሲ ላይ ነበር እንደምታዩት አፕ ዳውን ሲያደርግ የነበረው። ፋይናሊ ይችን ሊኩዊዲቲ ከወሰደልን በኋላ እኛ ትሬዳችንን ወስደናል ማለት ነው። ትሬዳችንን የወሰድነው 1 ሚኒት ላይ አድርጌ ላሳያችሁ። 1 ሚኒት ላይ ነው ኤክስኪዩት ያደረኩት። እንደምታዩት ይሄ ሪል ትሬድ አይደለም፣ ባክ ቴስት ያደረኩት ነው ማሳያችሁ። ሶ በዚህ መሰረት ዳታ ስለያዝን ከዚህ በኋላ ይሄን እያየን ኢንትሪያችንን እናስቀምጣለን ማለት ነው። ሶ ከስትራቴጂያችን ጋር ከሞዴላችን ጋር አሪፍ የሆነ ኢንሳይት ይሰጠናል። ሶ እኛ ምንድን ነበር ማርክ የምናደርገው በፊት ይሄ 930 እዚህ ጋር ነው የተከፈተው። ሶ ምንም አይነት ኢምባላንስ የለም። ሶ ኢምባላንስ ያለን እዚህ ጋር ነው። ሶ ይሄ ኢምባላንስ ምንድን ላይ ነው ያለው? ፒኦሲያችን ላይ ነው ማለት ነው። ሶ እኛ ይሄን ፒኦሲ እዚህ ጋር ነበር የወሰድኩት አይ ቲንክ። ስለዚህ ቫልዩ ኤሪያ ገብቶልናል። ከዛ በኋላ ኢንትሪያችን እዚያ እናደርጋለን። እንደምታዩት አሪፍ የሆነ ክሊን የሆነ ኤክስኪዩሽን አገኘን ማለት ነው። ምክንያቱ ማርኬታችን ከፒኦሲ በታች ነው ያለው። ሶ ከስትራቴጂያችን ጋር እንዴት አላይን እንደሚያደርግ እያያችሁት ነው። ሶ ቀጣይ ቀንም እንደዚህ ነው። ማርኬት ተከፈተ። እንደምታዩት ኮንሶሊዴት ሲያደርግ ቆየ። እዚህ ጋር በጣም አኪሙሌት ሲያደርግ የነበረ ማርኬቱ ይሄ አኪሙሌሽናችን ነው። ሶ እዚህ ጋር አሁን የማርኬት ሜከር ባይ ሞዴላችን እናገኛለን። አኪሙሌሽን ማኒፑሌት አደረገ። ስማርት መኒ ሪቨርሳላችን እዚህ ጋር አለ። ደን ሆል ይሄን ሊኩዊዲቲ አስወጣ። ሶ ይሄ ራሱ ታይም ኢዝ ፍራክታል ስለሆነ የ5 ሚኒት ላይ አገኘን ማለት ነው። ሶ እኛ የገባ ነው እዚህ ጋር ነበረ። እንደምታዩት ማርኬት ከፒኦሲ በታች ነበረ። ፒኦሲያችን እዚህ ጋር ነው። እዩት ማርኬት እንዴት አኪሙሌት ሲያደርግ የነበረ። ስለዚህ ሂውጅ የሆነ ቮሊዩም እዚህ ውስጥ ነበረ ማለት ነው። ሶ ማርኬት ፋይናሊ ከቫልዩ ኤሪያ ሎ በታች መጣ። ከቫልዩ ኤሪያ በታች መጣልን። ከመጣ በኋላ እዚህ ጋር ኢምባላንስ አለ እንደምታዩት። ሶ ይሄን ኢምባላንስ እኛ እንደ ኢንቨርዥን ፌር ቫልዩ ጋፕ አድርገን ነው የወሰድኩት የገባሁት ማለት ነው። ሶ እኛ እዚህ ጋር ሊሚትን አስቀምጥ። ስቶፕ ሎዛችሁን እዚህ ጋር ታስቀምጣላችሁ። ለምን እዚህ ጋር ስቶፕ ሎዝ ታስቀምጣላችሁ? ማርኬት ይሄን አኪሙሌሽን ወስዶልናል። ስለዚህ የሚበቃውን አይነት ሊኩዊዲቲ ወስዷል። ሶ ማርኬታችንን እዚህ ጋር ኤክስኪዩት እናደርጋለን ማለት ነው። እንደምታዩት አሪፍ የሆነ ኢንትሪ ነው እና ኦልሬዲ አሪፍ የሆነ ሪስክ ሪዋርድ ነው። ሶ ኔክስት ዴይም እንደምታዩት ማርኬት ተከፈተ። ስቲል በያዛችን ቡሊሽ ነው። ይሄ እንዳረሱ በያዛችን ቡሊሽ ነው። ለምሳሌ ፎርወርድ ያርጊ ላሳያቸው። ይሄ ነው ዩሲ አሁን በያዛችን ቡሊሽ ነው እንደምታዩት። ሶ ቀጣይም ምን እናደርጋለን? አሁን ይሄን ያየ ነው። ቀጣይ ለምሳሌ ይሄ ከዚህ በኋላ የለም እንደሌለ እንትን እናደርጋለን። ሶ ማርኬት እንደምታዩት ይመጣል፣ ሊኩዊዲቲ ይወስዳል። እዚህ ጋር አኪሙሌት ሲያደርግ ነበረ ማርኬት። ሶ ይሄን አኪሙሌት ያደረገ ሊኩዊዲቲ ይወስዳል፣ እዚህ ጋር ይወስዳል። ሶ ቀጣይ ቀን ሴም ቲንግ ነው የሚያደርገው ማርኬት። ምን አደረገ? እንደምታዩት አኪሙሌት ሲያደርግ ነበረ ሙሉ ቀን። አይ ቲንክ አርብ ነበረው እዚህ ጋር። ስለዚህ አኪሙሌት ያደረገውን መውሰድ አለበት። ሶ 5 ሚኒት ላይ እንውረድ።
ይቺ ነች። ማርኬት እንደምታዩት እስከዚህ አኩሙሌሽን ነበረ። እንደምታዩት እዚህ ጋር ሊኩዊዲቲ ወስዶ ስለሄደ ሎው የሆነ ቮሊዩም ነው ያለው እዚህ ጋር እንደምታዩት። ከዛ ስትሄዱ ቮሊዩም እየጨመረ ይሄዳል። ይሄ ፒኦሲያችን ነው፣ ፖይንት ኦፍ ኮንትሮል። ስለዚህ ማርኬት እንደምታዩት እዚህ ጋር አኩሙሌት ሲያደርግ የነበረበት ሀይ የሆነ ቮሊዩም አለ እዚህ ጋር። ምንድነው 930 ሲከፈት ማርኬት እነዚህ ሊኩዊዲቲ ካስወጣ በኋላ በያዛችን ቡሊሽ ነው እንዳረሱ። እሱን ኦልሬዲ ሁሉ ጊዜም ቢሆን በያዛችሁን አኮርዲንግሊ ቱ በያዝ ነው የምትሄዱት። ካውንተር ትሬድ እንትን አይላችሁም፣ ቮሊዩም ራሱ ስለሚነግራችሁ ችግር የለውም። እዚህ ጋር ማርኬት እንደምታዩት አኩሙሌት ሲያደርግ ቆየ። እዚህ ጋር 938 አለ ዩሲ 830 እዚህ ጋር ነው የተከፈተው። አሁን እኛ አንደኛ በያዛችን ቡሊሽ ነው፣ ሁለተኛ ቮሊዩማችን ማርኬቱ ሎ ቮሊዩም ውስጥ ነበረ፣ ሎ ቫልዩ ኤሪያዎች እዛ ውስጥ ነበረ። ሲከፈት ይሄ ሊኩዊዲቲ ወሰደ። መጀመሪያ እዚህ ጋር ወስዷል፣ ከዛ እዚህ ወሰደ። ከዛ በኋላ ግን በያዛችን ቡሊሽ ነን፣ ማርኬቱ የቡሊሽ ሞመንተሙን ይቀጥላል። እኛ የገባ ነው እዚህ ጋር ኢንቨርስ ፌር ቫልዩ ጋፓችን ነበረች። አይ ቲንክ እዛ ጋር ነው የገባ ነው። 5 ሜትር ላይ አድርጌ ላሳያቸው። ዩሲ አንደኛ ይሄ ሊኩዊዲቲ ስለወሰደ ከዛ በኋላ ይችን እንደ ብሬከር መጠቀም ትችላላችሁ። ይችን እንደ ብሬከር ብሎክ መጠቀም ትችላላችሁ። ዩሲ ብሬከር ብሎክ አለን እዚህ ጋር ኢንቨርዥን ፌር ቫልዩ ጋፕ አለን። ማርኬት እንደምታዩት ሄዶ ተመልሶ መጣ። ምክንያቱም ያልወሰደው ሊኩዊዲቲ አለ፣ መወሰድ ያለበት ሊኩዊዲቲ ስላለ እዛ ጋር መጣ። ምክንያቱም የአግሬሲቭ ባየሮች እዚህ ጋር ነው የገቡት። ሲገቡ እዚህ ጋር ሊኩዊዲቲ አለ ወይንም ኢምባላንስ አለ። ኢምባላንስ በሚለው እናያዘው። ኢምባላንስ አለ። ያን ኢምባላንስ ማርኬት መጥቶ ወሰዳቸው። እነዛን ኢምባላንስ ወሰደ። ከዛ በኋላ እንደምታዩት ታሪፍ የሆነ 2.7 አር ሰጥቶናል። እኔ ይሄን ዲስከቨር ያደረኩት በባክ ቴስቲንግ ነው። አንደኛ ዴይሊ በያዛችሁን መከተል አለባችሁ። ሁለተኛ ይሄን ቮሊዩም ፕሮፋይል ብትጠቀሙ አሪፍ የሆነ ፒኦሲያችሁ የት ነው ያለው፣ ቫልዩ ኤሪያችሁ የት ላይ ነው ያለው፣ ቫልዩ ኤሪያ ሃያችሁ ሎዋችሁ የት ላይ ነው ያለው የሚለውን ያሳያችኋል። ፖይንት ኦፍ ኮንትሮል አሁን እዚህ ጋር ነው አያችሁት፣ ማርኬት አኩሙሌት ሲያደርግ የነበረበት ቦታ ዩሲ። ስለዚህ ቮሊዩም ያለው እዚህ ጋር ነው። በቃ ብዙ ገንዘብ ያለው እዚህ ጋር ነው። ያን መጣና አስወጣ ዩሲ። ካስወጣ በኋላ እንደምታዩት ቡሊሽ ሆኗል ማለት ነው። እዚህ ጋርም እንደዚሁ እዩ። እዚህ ጋር እንደው አንደኛ ስለ እንትን አሳያችኋለሁ። ምን አለ መሰላችሁ ቮሊዩም ፕሮፋይል ላይ ዲ ቮሊዩም ፕሮፋይል፣ ቢ ቮሊዩም ፕሮፋይል፣ ፒ ቮሊዩም ፕሮፋይል አለ። ለምሳሌ አሁን ምን ይመስላል? ቢ ይመስላል። ስለዚህ ቢ ቮሊዩም ፕሮፋይል ከሆነ የቡሊሽ ሞመንተም ነው የሚኖረው። ምክንያቱም ሃይ የሆነ ቮሊዩም እዚህ ጋር ነው ያለው፣ ቢ ነው። እነሱን ቪዲዮ ሰራላችኋለሁ። እዚህ ጋር ቢ ነው ያለው አያችሁ፣ ቢ ነው። ግን እዚህ ጋር ሃይ ቮሊዩም አለ፣ እሱን ማርኬት ይዞ ሄደልን። እዚህ ጋር የሚያሳየን እንደምታዩት ዲ ነው። ዲ ከሆነ ማርኬቱ ምንድነው የሚያደርገው? ቫልዩ ኤሪያ ሃይ ይነካል፣ ቫልዩ ኤሪያ ሎ ይነካል፣ ቫልዩ ኤሪያ ሃይ ይነካል፣ ቫልዩ ኤሪያ ሎ ይነካል። ኮንሶሊዴት የምንለው ማለት ነው። አኩሙሌት ሲያደርግ ከቆየ በኋላ እንደምታዩት ቫልዩ ኤሪያ ሎን ከወሰደ በኋላ ቢያዛችን ቡሊሽ ነው፣ ወደ ቫልዩ ኤሪያ ሃይ ሄደ ማለት ነው። ስለ ቮሊዩም ፕሮፋይል ቪዲዮ ሰራላችኋለሁ።
ማርኬት ሊኩዊዲቲ የት ላይ ነው ያለው፣ ኤግዞሽን የት ላይ ነው ያለው፣ አብዞርቢሽን የት ላይ ነው ያለው የሚለውን እንሰራለን። ከበያዛችሁ ጋር ብትጠቀሙት በጣም አሪፍ የሆነ ሪስክ ታገኛላችሁ። አትሊስት ሪስካችሁን ሚኒማይዝ ታደርጋላችሁ። ሶ የዛሬውን ትሬድ እንደምታዩት በኢምባላንስ ነው የከፈተው። ሶ ፒኦሲያችን እዚህ ጋር ነው ያለው። ስለዚህ ቫልዩ ኤሪያ 20ችንን ከወሰደልን ወስዶ ቫልዩ ኤሪያ 20ችንን ወስዶ ከፒኦሲ በታች ከወረደ ይሄን ቫልዩ ኤሪያ ሎን ታርጌት ማድረግ እንችላለን። ወይ ደግሞ እዚህ ጋር ይሄን ኢምባላንስ ፊል ማድረግ ስላለበት ወደዚህ ኢምባላንስ ይመለሳል ማለት ነው። ሶ ኦርደር ፍሎው ፉትፕሪንት ዩቲዩብ ላይ ነጻ አለ፣ እሱን ማየት ትችላላችሁ። እንደገና ይሄን ቮሊዩም ፕሮፋይል ብትጠቀሙ እንደምታዩት በጣም አሪፍ የሆነ ክሊር የሆነ ኢንሳይት ይሰጣችኋል። አትሊስት ሊኩዊዲቲያቸውን የት ላይ እንዳለ፣ ሃይ ቮሊዩም የት ላይ እንዳለ፣ የማርኬቱ ቮሊዩም የት ላይ እንዳለ ታውቃላችሁ። ሶ አሁን እዚህ ጋር ክሊርሊ የሚታይ ነገር ነው። አያችሁ እዚህ ጋር አኪሙሌት ሲያደርግ ነበረ፣ ፒኦሲያችን እዛ ጋ ነው ያለ። አኪሙሌት ሲያደርግ ነበር፣ ፒኦሲያችን እዛ ጋ ነው ያለ። አኪሙሌት ሲያደርግ ነበር፣ ፒኦሲያችን እንደምታዩት መሀል ላይ ነው። ሶ እዚህ ጋር ሃይ የሆነ ቮሊዩም አለ። በዚህ መሰረት ቢያንስ ሞዴላችሁ ላይ የሆነ ነገር አድ ማድረግ ትችላላችሁ። እንደምታዩት ክሊር የሆነ ባይ ማርኬት ሜከር ባይ ሞዴል ነበረ የነበረው ላስት ዊክ። አይ ቲንክ 3 ዊን ትሬድ 2 ደግሞ ሉዝ ትሬድ ነበረ ላስት ዊክ። ሶ እንደምታዩት እንደዚህ ያለ ማርኬታችን ሲሄድ ነበረ። ሶ ተጠቀሙት። አትሊስት የሆነ ነገር ታገኛላችሁ ብዬ ተስፋ አደርጋለሁ። መልካም ቀን።